ሰላም ውድና የተከበራችሁ የሁሉ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ በሁለት እናቶች ምክንያት ነው የሁለት እናቶችን ንግግር ነው ይዤላችሁ የመጣሁት። እንግዲህ እንደሚታወቀው ሰሞኑን ወሬው ሲናፈስ የነበረ አይታችኋል። ወይዘሮ ሮማን የምትባለው ሴትዮ ማለት ነው የሚባሉት ሴትዮ እንግዲህ ከከድር ጋር ተጋብተው ባለፈው ታስታውሳላችሁ። ተጋብተው አደባባይ ላይ እዚህ በቪዲዮ ላይ ለራሱ እንዴት ሲሆኑ አይታችኋል። እንግዲህ ወይዘሮ ሮማን ስማቸውን ከተሳሳትኩኝ ግን በጣም ይቅርታ። ሮማን ሮዛ ወይ ሮማን ነው የሚባሉት። እንግዲህ ሮዛ ነው መሰለኝ፣ ከሁለት አንዱ ነው ስማቸው። ብቻ ግን እንግዲህ የከድር ሚስት ማለት ነው። እናት ልል ነበር፣ ይቅርታሽ ሚስት ናቸው ማለት ነው። እሳቸው እንግዲህ የ55 ዓመት እናት ናቸው። እንግዲህ ከድር ወንድማችን ደግሞ እንግዲህ የ25 ዓመቱ ወጣት ነው። እንግዲህ ገና ወጣት ማለት ነው። እንግዲህ አሁን አስቡት እስኪ እነሱ እንግዲህ ሲጋቡ እነ ዮኒ ማኛ ሁሉ ይበርቱ። በቃ በጣም ደስ ይላል፣ የሚበረታታ ነው። እንግዲህ ትልቅ የሆናችሁ ሴቶች በቃ ምልክት መሆናቸው ነው እንግዲህ ወይዘሮ ሮዛ እና ስለዚህ እድሜያችን ሄደ ሳናገባ ብላችሁ እንዳታስቡ እያሉ እንግዲህ እየፎገሯቸው ሁላ ነበረ የእውነት። እና ሰሞኑን አይታቸዋል የሆነ ቪዲዮ የወይዘሮ ሮዛ ቪዲዮ እንግዲህ እውነት እኔ መጀመሪያ ሳይ ማለት ነው እኔ እንባቸው የእውነት ነው ወይስ እንደው አሁን የሆነ ነገር እንግዲህ በጣም ከባድ ነው ከኤአይ ለመለየት ማለት ነው። በጣም ከባድ ነው እና የሰው እንባ እንደዚህ ይሆናል ይሄን ያክል እንደ ውሃ ይወርዳል ብዬ እውነት ለራሴ ዝም ብዬ እያልኩ ነበረ። እያየው ቪዲዮውን ሳይ በቃ እውነት ነው እንዴ ምናምን እያልኩ በቃ ግራ ተጋብቼ ነበር። የእውነት እንባቸው በጣም ነው የሚፈሰው፣ ግን ትክክለኛ አይደለም አሉ ማለት ነው። እንግዲህ ህዝቡ ሲያወራ በቃ ሲያናፍስ እነ ዮኒ ማኛ ጮማ ወሬ ነው ይሄማ ጥብስ ነው ለብ እናደርገዋለን እያለ እንግዲህ እያወሩ አይታችኋል። በቃ መነጋገሪያው ነው ለሁለት ቀን። ከዛ እንግዲህ ወይዘሮ ሮዛ እንግዲህ ወጥተው እናንተም እንዴት የእውነት ያልሆነ እንዴት ፎቶዬን ከዛሬ 7 ቀን በፊት የተፖሰተ ቪዲዮ ሲጀመር በኤአይ አስለቀሳችሁ ነው እንጂ በጭራሽ እኔ አላለቀስኩም። እናንተ እንዴት ያልተረጋገጠ ወሬ ይዛችሁ እንዴት ባሏ እንግዲህ ከድር ማለት ነው የ16 ሚሊዮን ብር ይዞባት ሂዶ እና ወይዘሮ ሮዛ እያለቀሰች ነው ብላችሁ በውሸት እንዴት ስሜን ታጠፋላችሁ? እኔና ባሌ አልተጣላንም፣ እንዴት እንደዚህ ቪዲዮ ትሰሩብኛላችሁ ብላ እንግዲህ ላይቭ ላይ እንግዲህ ገብታ ተናግራለች ማለት ነው። ሰው ግን እውነት አልተጣሉም እንግዲህ እንደተናገረችው እሷ መቼም ራሷ ናት። እኔ ጭራሽ ነው ያላለቀስኩም፣ እንደዛም ያ በኤአይ ተቀነባብሮ ነው ፎቶ እንጂ በጭራሽ ያላለቀስኩኝም እኔ ብላ እንግዲህ ወረኞቹን ሁሉ እንግዲህ አፋቸውን አዘግታለች። በእርግጥ ይሄ ነገር ማለት ነው እውነት እሺ ውሸት ሆኗል። እንግዲህ እኔም አላለቀስኩም፣ ባሌም ደግሞ ብሬን ይዞብኛል ሄደም። አሁንም ፍቅራችንን እያጧጧፍን ነን ያለ ነው። ስለዚህ እኔና ባሌ ምንም ነገር አልተጣላንም። እናንተ ለምንድን ነው እንደዚህ በፎቶዬ አስለቅሳችሁ እንዴት ቪዲዮ ትሰራላችሁ? በውሸት እንዴት እንደዚህ ታደርጋላችሁ? ብላ እንግዲህ እንቧ ከረየ ብለዋል። እንግዲህ ወይዘሮ ሮዛ እውነት ለመናገር አሁን እሳቸው አስቡት፣ ቢያንስ በባህላችንም ቢሆን ቢያንስ የወንድ ልጅ እድሜ ነው ከፍ ማለት ያለበት። እንግዲህ የ25 ዓመት ልዩነት በጣም ከባድ ነው። ይሄ ነገር አይፈጠርም ማለት አይደለም። ይሄ ነገር ማለት ነው እንግዲህ እናቱ ማለት ናት። እንግዲህ ለከድር እናቱ ማለት ናት። ኧረ ከእናትም በላይ አያቱም ልትሆን ትችላለች። እንደው በእኛ በማህበረሰብ እውነት እንደዚህ አይነት ነገር አልተለመደም። ሲቀጥል ደግሞ ይህን ያክል የእድሜ ርቀት በጣም ከባድ ነው። በጣም አሁን ይሄ ነገር ባይከሰት ወደፊት ሊከሰት ይችላል። ወደፊት ግን ድረሱልኝ የኢትዮጵያ ሕዝብ እባካችሁ። ከድር ብሬን ወስዶብኛል ብትይ እውነት ወይዘሮ ሮማን
ሮዛ ምንም ማንም የሚደርስልሽ የለም። የእውነት አሁን እንግዲህ ውሸት ነው ብለሽ ራስሽ በራስሽ በኦፊሻል አካውንትሽ ተናግረሻል። በጣም ከባድ ነው የእውነት። እንግዲህ ሮዛ በጣም እንግዲህ ዳያስፖራ ናት። ዳያስፖራና እኔ እርሶ ማለት የእውነት ብዙ አልችልም። ስለዚህ አንቺ እያልኩ ከማወራ እንግዲህ አንቺ በሚለው ልቀጥል ማለት ነው። ቤተሰቦች ይቅርታ አድርጉልኝ። እንግዲህ ወይዘሮ ሮዛ ማለት ነው አሁን በብዛት እንደ ሮዛ አይነት አሁን ሮዛ በአደባባይ ስለወጣች ነው። በጣም ብዙዎች አሉ ሹገር ዳዲ ሹገር ማሚ ምናምን እየተባለ ያለ እድሜያቸው ሴቶቹም በጣም የሸመገለ ብቻ አሜሪካ ይውሰደን ብቻ እዚህ ብር ይኖረው እያሉ እንግዲህ የ26 የ27 ዓመት ሴት የ60 ዓመትን ሽማግሌ ሄዳ ታገባለች። የእውነት በእድሜ እርግጥ ነው ቢያንስ የ5 ዓመት የ6 ዓመት የ7 ዓመት ልዩነት ምንም ችግር የለውም። ያው ሴት ልጅ አነስ ብላ ወንድ ልጅ ከፍ ማለት አለበት። በእኛ በባህላችን እንግዲህ እንደሚታወቀው ለጋብቻ ሴት ልጅ ነው ከፍ የምትለው፣ ማለቴ ወንድ ልጅ ነው ከፍ ይበል የሚባለው እና ሴት ልጅ ከባሏ ስትጠልቅ በጣም ከባድ ነው። ቢያንስ እንኳን 1 ዓመት 2 ዓመት ምንም ችግር የለውም። እንግዲህ አስቡት የ25 ዓመት ልዩነት በጣም ከባድ ነው። ልጇ ማለት ነው አስቡት፣ በጣም ከባድ ነው። በነገራችን ላይ በእንደዚህ አይነት ነገር ከ60 ዓመት የሆነችን ሴት እንደውም አይገባም ይባላል ማለት ነው። እና እንግዲህ 60 ዓመት ሊሞላት ወይዘሮ ሮዛ እንግዲህ 5 ዓመት ነው የቀራት ማለት ነው። እና ለምንድን ነው ግን እንደዚህ ብር ስላለ ብር ብለው ወንዶችም የሆኑ ሴቶቹ ለምንድን ነው የሚገቡት ግን ብር? በነገራችን ላይ በአጋጣሚ ንግድ ተከፍቶበት ንግድ ክስርስር ብሎ ሊጠፋ ይችላል። እንግዲህ ሮዛ አሜሪካ ነው የምትኖረው። ይሄ ወንድማችን ከድር ደግሞ ኢትዮጵያ ነው። እንግዲህ እዛ ነው የተገናኙት ማለት ነው። እና ከባድ ነው የእውነት። እኔ እንደዚህ አይነት ጋብቻ እንዲህ ትደግፋላችሁ? እንዲሁ ምን ትላላችሁ? ቢያንስ እንኳን እኩያ መቼም እንደሷ እኩያ አለ። ቢያንስ እንኳን የሷ እኩያ አሁን የሆነች እናት ደግሞ አለች የእውነት። አሁን ሰሞኑን በፌስቡክ በዚህ የምትዘዋወር እናት የእውነት እኔ እሷ ጀግናዬ ናት። አንዳንድ ሰው ግን በኮሜንት በጣም ብዙ ነገር እያላት ነው። እንግዲህ ይችን እናት በሆነ ሚዲያ ቀርባ ነበረ። የሆነ ሚዲያ ላይ ቀርባ ስትናገር እውነት ጀግና ናት። እኔ በጣም ነው ያደነኳት። ስለ ትዳር ያላት አመለካከት ስትናገር እንግዲህ ያው ከትልልቅ ሰዎች እንደዚህ ምራቅ ዋጥ ያደረገ ነው የሚባለው በእኛ በባህላችን። እና እንደዚህ አይነት ስለ ትዳር ከእንደዚህ አይነት ሰዎች ብትሰሙ የእውነት በጣም ይጠቅማል። እንግዲህ እሷ ምንድን ነው ያለችው? ከዚህ በፊት ባለትዳር ነበረች የመጀመሪያ ባሏ እና ያው በሞት ሲለያት ሌላ አገባች ማለት ነው። ሌላ እንደ ህፃን አይደለም ያገባችው፣ ከፍ ያለ በጣም ነው የሚዋደዱት። በጣም የእውነት ፍቅሯን እንኳን ስትገልጽ በአደባባይ የእውነት ጋዜጠኛው ማለት ነው ጋዜጠኛው እንዴት ብሎ ቀረጻውን ያድርግ። በቃ በሳቅ ነው የገደለችው፣ በሳቅ ማለት ነው። በሳቅ ነው የሞተው። ንግግሯ አንዳንድ ሰዎች እየነቀፏት ነበረ። ለምን ወጣ ያለ ንግግር እየተናገረች ስለነበረ ማለት ነው። ምንድነው እሱ? እኔ ግን በጣም ነው ብዙ ነገሮችን እንትን ብዬባታለሁ፣ ተምሬባታለሁ ከሴትዮዋ ማለት ነው። እዚህ ቪዲዮ ላይ አስገባላቸዋለሁ ፎቶቸውን፣ የሁለቱንም የወይዘሮ ሮዛንም የዚች እናታችንንም ደግሞ አስገባላቸዋለሁ ማለት ነው። እና እንግዲህ ትዳር በአሁኑ ሰዓት ማቴሪያሊስት ሆኗል አለች። ልክ ናት። አሁን እኛ ተጋቡ ተብሎ እናያለን፣ እንሰማለን። ወዲያው ደግሞ ከትንሽ ጊዜ በኋላ ከትንሽ ቀን በኋላ ደግሞ ተፋቱ ይባላል። ምንድነው ይሄ የበዛበት አለች። እንደዚህ የበዛበት ነገር ያው እንዴት ነው አሁን የሆነ ቤት ሄዳ ታያለች ሴቷ፣ የሆነ ምንጣፍ ታያለች፣ የሆነ ሂውማን ሄር ታያለች። እና ይህ ቤትማ እኛ ቤት የለም፣ ይህ ቤትማ እንደዚህ የለም፣ ትዳር ማለት እንደነከሌ ነው እንጂ እያለች መታ ባልየውን ትነዘንዘዋለች አለች። እና ከዛ በቃ እንደዚህ ከሆነማ በቃ የሰው ቤት እያየች እንደዚህ የምትሆን ከሆነ ብሎ ይፋታሉ አለች። ልክ ናት፣ የእውነት በጣም ትክክል ናት። ብዙ ነገሮችን ተናግራለች ይቺ እናታችን ማለት ነው። እና እንግዲህ ባሌ አለች እኔ በመጀመሪያ ላገባ የነበረው የባሌ ከሞተ በኋላ ካረፈ በኋላ ላገባ የነበረው በቃ ጣሊያናዊ ነበረ። ጣሊያን ነው ማግባት የምፈልገው። ለምን የሆነ ምንድነው ላዋንደሪ ቤት መክፈት እፈልግ ነበረ እና ላዋንደሪ ቤት እንዲከፍትልኝ ጣሊያናዊ ነበር ማግባት የምፈልገው አለች። እና ከዛ ያንን ጣሊያናዊ ማግባት ፈልጌ ነበረ እና
በአጋጣሚ እንግዲህ ከጋሽ መስፍን ጋር ተገናኘን። በአጋጣሚ በሆነ አጋጣሚ ተገናኘን። እንግዲህ በቃ ስትናገር የእውነት በጣም ፈገግ ነው የምታስብለው ሴትዮዋ። በጣም ነው ደስ የምትለው። ንግግሮቿ ግን እውነት በቃ መሬት ጠብ አይሉ። ለምን ትክክል ነው የተናገረቻቸው ንግግር ሁሉም ልክ ናቸው። እና አንዳንዴ የሆነን ነገር ስናዳምጥ የሆነን ነገር ስንሰማ ወደ ራሳችን እየወሰድን የሚጠቅመንን የምንማርበት ነገር ካለ የምንማርበትን ነገር እዛ ቪዲዮ ላይ ያንን ቪዲዮ ስናይ እንግዲህ ለኛ የሚጠቅመንን ወደ ራሳችን ብናመጣው በጣም ጠቃሚ ነው ማለት ነውና እንግዲህ የዚችን እናታችንን ቪዲዮ ሙሉውን ትከታተሉታላችሁ። በጣም አስተማሪ ናት። እንዴት ምን አይነት ናት? እንግዲህ አንዳንዶቹ በቃ በጣም እንትን እያሏት ነበረ። እውነት ኮሜንት ላይ እንዴት ምን አይነት እንደ እድሜዋ አማቱ እንዴት እንደዚህ አይነት ንግግር ትናገራለች ምናምን እያሉ እንግዲህ እንትን እያሏት ነበረ። ግን ልክ ናት። ትክክል ነው የተናገረችው። ምንም ያለውን ነገር ነው ሰው ተደብቆ የሚሰራውን ተደብቆ በየቤቱ የሚያደርገውን በቃ ነው የተናገረችው። ምንም የተለየ ነገር የተናገረችው ነገር የለምና እንግዲህ እነ ወይዘሮ ሮዛ እንግዲህ በአደባባይ ላዩ ላይ ማለት ነው በቃ ቢያንስ እንኳን እንደዚህ አይነት ነገር እንደ ሽሽግም ቢያደርጉ ጥሩ ነበረ። አሁን ለመተቸትም ምን ለማለትም ቅርብ ናቸው ማለት ነው። እንደ ወይዘሮ ሮማን አይነት እንደ ወይዘሮ ሮዛ አይነት ይቅርታ ግን ስሟ እየተምታታብኝ ነው። ሮዛ እና ሮማን እያልኩ ነው እንግዲህ በጣም ይቅርታና ሮዛ በአጠቃላይ በቃ ካለ እድሜያችን የሆነ ነገር ጥሩ አይደለም።